በሀገራችን አሁን ለምሳሌ ስሜት በጣም የበላይ ነው። በቃ በስሜት ሰክረናል እኮ ምንም አይነት ተረጋግተን ይህን ራሽናል ብሬናችን ካፒታላችን ተጠቅመን የሰውን ችግር ሰምተን ግራ ቀኝ ይሄ ነውና ሁሉም ሰው በስሜት እኔ ብዙ ጊዜ ሄጄ በቴሌቪዥን በምንም ማስተምር በስሜት በጣም ሰክረናል። የስሜታዊ አንጎላችን የሚያስበውን አንጎል 5 ጊዜ ያህል ነው የሚበልጠው እና ስንናደር ወይም ስንበሳጭ አንድ ነገር ለማድረግ ይሄ ኮምፕሊትሊ ብሎክድ ይሆንና ይሄ የበላዩን ይዛል። የዛን ጊዜ ሰው እንገላለን፣ እናጠፋለን። ግን ከተወሰነ ደቂቃ በኋላ ያ ነገር ካለፈ በኋላ መጸጸት ይመጣል፣ ይቅርታ መጠየቅ ይመጣል። ምክንያቱም በዛ ሰዓት ይሄ ነገር አንጎላችን እንትን ብሏልና ስሜት በጣም መጥፎ ነገር ነው እና በስሜት ብዙ ነገር ሰው ልታጠፋ መጥፎ ውሳኔ ልትወስን ትችላል። ነገር ግን ለዛም ዘዴ አለው። እንደዚህ ስሜታዊ በምትሆንበት ጊዜ 2-3 ደቂቃ 2-3 ጊዜ ብትተነፍስ ልትገለው የነበረው ነው መጥፎ ነገር ውሳኔ ልትወስነው ነው የነበረው ትላል። ምክንያቱም አሁን ያን ኦክሲጅን በደም አእምሮ ውስጥ ሲገባ ይሄ ራሽናል ብሬን መጥፎ ነገር ከትን ከማለት ነው እና ኤቭሪቲንግ እዚህ ውስጥ ነው ያለው ያለ ባለፉት 2 ተከታታይ ዝግጅቶች ሁሉም ሀገራትና መንግስታት ደጋግመው ስለሚናገሩት ብሔራዊ ጥቅም ዙሪያም ከባለሙያ ጋር ቆይታ ያደረግንበትን መሰናዶ አስተናግደናል። 2 መሰረታዊ ሐሳቦች የሀገር ብሔራዊ ጥቅምና የመንግስታት ጥቅም ሁለቱም አንዳንዴ አንድ ላይ የሚመጡበት ሌላ ጊዜ ደግሞ የሚለያዩ ጽንሰ ሐሳቦች መሆናቸውንም እንዲሁ ከባለሙያ ትንታኔ አንጻር ተመልክተናል። ከኢትዮጵያ አንጻርስ ብሔራዊ ጥቅማችን ምን እንደሆነ ሀገር እስካለ ሊቀጥል የሚችል ከትውልድ ወደ ትውልድ የሚተላለፉ ብሔራዊ ጥቅሞቻችን ምን እንደሆኑ እንዲሁ በዝርዝር ተመልክተናል። በሶስተኛውና የመጨረሻው ክፍል ዝግጅታችን የሁሉም ጽንሰ ሐሳቦች መነሻ የሆነው የሰው ልጅ አእምሮና ብሔራዊ ጥቅም የተሳሰሩበትን ሳይንሳዊ ትንታኔ ደግሞ ይዘንላችሁ እንቀርባለን። እንግዳችን ትውልደ ኢትዮጵያዊው ኢንጂነር ወንድሙ ነጋሽ ከለንደን ናቸው። እንግዲህ ሁሉ ነገር የሰው ልጅ እያንዳንዱ የምናደርገው ነገር ከአእምሯችን ውጭ አይደለም። እኔ የምጠቀምበት ሞዴል አለ። እዚህ አንድ ፕሮፌሰር ስቲቭ ፒተርስ የሚባል ታወቀ እንግሊዝ ሳይካትሪስት እና እኔም ብዙ መጽሐፎች ጻፍኩበት ብዙ ማስተምርበት ሰው ልጆች ሁሉ ሊገባቸው በሚችለው መንገድ ይሄ ግንባራችን የሚያስብ ማሰላሰል አንጎላችን ክፍል ለሰው ልጅ ብቻ የታደለ ፈጣሪ ለሰው ልጅ እኛን ዓለም በቴክኖሎጂ እንደዚህ እንድንቀይር ጨረቃ ላይ እንድንወጣ እና ከእንስሳት ተለይተን የተሻለ ነገር እንድናደርግ ነገን እንድናስብ ካለፈው ልምድ እንድናደርግ የሚያደርገን ይሄ ራሽናል ብሬን የሚባለው ግንባራችን አካባቢ እንግዲህ ከ18 ዓመት በኋላ ነው የበለጠ እያደገ የሚሄድ ነው። ለዚህ ነው እንግዲህ ሰው 5 ዓመት እስኪሞላው ድረስ የኢንሹራንስ ፕሪሚየሙ 20 የሚሆነው ከ25 ዓመት በኋላ ከፍ እያለ እያደገ እስከ 30 ዓመት ድረስ እንግዲህ እድገቱን እንትን ይላልና የዛን ጊዜ ነው ሙሉ በሙሉ ከስሜት እንትን የሚለው። ግን እስከዛ ድረስ በሁለቱ ጆሮአችን መካከል ራዳር የምንለው እንግዲህ ካፒቴን እንለዋለን። አስዩም የምናደርገው እንደ አውሮፕላን ወይም ደግሞ መርከብ ካፒቴን አለ። ያ ነው የሚመራው፣ ዲሲዥን የሚወስነው፣ ፕላን የሚያደርገው እና ያ ነው ይሄ አንጎላችን ክፍል ነው። የራዳር የምንለው እንግዲህ ፍቅርን ጨምሮ ስሜት ያለበት የስሜታዊ አንጎላችን ይህንን ራሽናል ብሬን 5 ጊዜ ያህል የሚበልጠው አንጎላችን ክፍል ነው። ጂፒኤስ የምንለው ደግሞ እያንዳንዱ ነገር ከልጅነታችን እስከዛሬ ድረስ ያለን ልምድ ያሳለፍነው የት እንደተወለድ ከማን ምን የት እንደተማር ወርዜት ምን እንደተማር እያንዳንዱ ነገር ከዛሬ ምሳ እስከበላናት ድረስ እምነቶቻችን መጥፎም ጥሩ በህይወታችን ዋጋ የምንሰጣቸው ነገሮች ሁሉ እነዚህ ነገሮች ናቸው። እንግዲህ ይህንን ትልቁን ኮምፕሊኬትድ የሆነውን የሰው ልጅን አእምሮ በሶስት ነገር ከፈል። አንድ የሚያሰላስለውን ካፒቴን አለው የሰው ልጅ ብቻ ያለው አንጎል ክፍል ነው። ራዳር የምንለው ደግሞ የስሜታዊ አንጎላችን ክፍል ነው፣ ከእንስሳት ሼር የምናደርገው ነው እና ይሄ በሁለቱ ጆሮአችን መካከል ያለው እዚሁ አካባቢ አለ። ጂፒኤስ የምንለው እንግዲህ እምነቶቻችን ሜሞሪዎቻችን ናቸው እና እነዚህን የአንጎል ክፍሎች እንግዲህ እንደ አንድ ሀገር ይህን ካፒቴን ወይም ደግሞ ራሽናል የሆነው አንጎላችን ከተጠቀምን ችግሮችን የምንፈታበት መንገድ ለምሳሌ ግጭት ሊኖር ይችላል። ናሽናል ኢንተረስታችን እንዴት የምናስከብር እንደ ሀገር የተረጋጋ መሪ የተረጋጋ ህብረተሰብ ካለን ማለትም ይሄን ራሽናል ብሬኑን የሚጠቀም ካፒቴኑን የሚጠቀም ካለን የተሻለ ነገር ማድረግ እንችላለን። በመግባባት የሰዎችን ጥቅም ሰጥቶ በመቀበል የተለያየ የሰውን በማክበር ያን ማድረግ እንችላለን። ነገር ግን
ይሄ ስሜታዊ አንጎላችን ካለ ሁልጊዜ ከጎረቤት ጋር መጋጨት ማየት እንችላለን። ጎረቤት ሀገሮች እንደዚህ የሚያደርጉ አሉ። በጣም በስሜት ነገን ሳያስቡ የሚያደርጉ በአእምሯችን ውስጥ ያሉትን ካፕቴን፣ ራዳርና ጂፒኤስ በሚል ኢንጂነር ወንድሙ በሶስት ከፍለው አቀርበዋል። ስሜታችንን መቆጣጠር ሲሳንን የምንወስነው ውሳኔ በተለይ በሀገር ብሔራዊ ጥቅምና ትስስሮች ላይ ሊያስከትል የሚችለው አደጋ ለማንም ግልጽ ነው። የፖለቲካ መሪዎቻችን ከዚህ አንጻር ጥንቃቄ እንደሚያስፈልጋቸው ይገልጻሉ ኢንጂነር ወንድሙ። ይሄ የምንጠቀምበት የአንጎል ክፍል በጣም ወሳኝ ነው እና እነዚህ ሶስት ነገሮች መረዳት ከቻል በዚህ አይነት መንገድ እንግዲህ ይሄ ካፕቴን የምንለው ፕሪፍሮንታል ኮርቴክስ ይባላል። ይሄ አንጎል ክፍል ያን እንደ ህብረተሰብ እንደ መሪ የምንጠቀም ከሆነ በጣም ሎንግ ተርም ነው የምናስበው። ምንድነው ለሀገሪቱ ናሽናል ኢንተረስት ጠቃሚ የሆነ ለረጅም ጊዜ የሚበጃት ምንድነው? ያንን ነው የምናየው። በአጭር ጊዜ ፍላጎት፣ በአጭር ጊዜ ጥቅምና ከዛ በኋላ ያለውን የራሱ ጉዳይ ሳይሆን ወደፊት ለሀገራችን ምን ይጠቅማል፣ ለሚቀጥለው ትውልድ ምን ይጠቅማል የሚለውን ማየት እንችላለን። ነገር ግን እንግዲህ በዚህ ሞዴል ደግሞ ይሄ ራዳር ወይም ደግሞ ስሜታዊ አንጎላችን የምንጠቀም ከሆነ ስሜታዊ ከሆነ ህብረተሰቡም መሪዎቻችንም ስሜታዊ ከሆኑ ኢሞሽናሊ በጣም በስሜት ነገሮችን በደንብ ሳንል የበለጠ በስሜት ላይ የተወሰነ ነገር ስትራቴጂክ ሳንሆን ነገን ሳናይ የምናደርጋቸው እንደ ሀገር የምንወስናቸው ውሳኔዎች ከዚህ ከስሜታዊ አንጎላችን ጋር የተያያዙ ናቸው እና እንግዲህ ይሄ እንደዚህ አይደለም ናሽናል ኢንተረስትን መጠበቅ የምንችለው። በጣም ረጋ ብለን ራሽናል ብሬናችን ተጠቅመን አስበን አሰላስለን በመሪም ደረጃ በሀገርም እንደ ህብረተሰብም ያን ማድረግ ከቻል እንግዲህ ያ ይሆናል ማለት ነው። ሌላው ጂፒኤስ የምንለው ወይም ሀቢት የምንላቸው ነገሮች እዛ ውስጥ ምን አለ፣ እንዴት አድርገን ነገሮችን መፍታት የምንችልበትን የሰዎችን ኢንተረስት የሌሎችን ኢንተረስት ጠብቀን የራሳችንን ናሽናል ሀቢታችን ችግሮችን የምንፈታበት መንገድ እነዚህ ነገሮች ልምዶቻችን ሁሉ ከድሮ ጀምሮ ጠላት እንዴት አድርገው እንትን ማለት የሚችል ከጎረቤት ጋር እንዴት አብሮ መኖር እነዚህ ልምዶቻችን እዛ መልካም ከሆኑ በዛ አይነት መንገድ ጥሩ ነገር ካለ አእምሯችን ውስጥ በዛ አይነት ነገር ማድረግ እንችላለን ማለት ነው እና በሰላም አብሮ መኖር ለሰላም እና ለእድገት ቅድሚያ መስጠት እንደ ዋጋ እንደ ቫልዩ እንደ እሴት አድርገን ውስጣችን ካኖር እንግዲህ ያ ይጠቅመናል ማለት ነው። ናሽናል ኢንተረስታችን እንግዲህ በዚህ በናሽናል ኢንተረስት ይሄን ይመስላል ያሬድ። በአጠቃላይ ከዚህ ከአእምሮ ሳይንስ የሚያቀርብኩት እዚህ ጋር ቅድም ያየነውን ነው እንደገና ደግሞ እንግዲህ ይሄ ኢሞሽናል ራዳር የሚለው የአንጎላችንን ክፍል በምንጠቀምበት ጊዜ ናሽናል ኢንተረስትን በፍርሃትና በአንገር ወይም ደግሞ በጥላቻ እንትን የምንል ከሆነ በዚህ በስሜታዊ አንጎላችን ነገር ግን እንግዲህ ኮንፍሊክቶች በሚነሱበት ጊዜ ስሜታዊ ከሆነ ሊደርስ መሪዎቻችን በጣም ኢሞሽናሊ በሆነ መንገድ ቅድሚያ የሚሰጡት ወይም ደግሞ ለራሳቸው ፕራዮሪታይዝ የሚያደርጉት የአካባቢያቸውን ወይም ደግሞ የዚህን የኤትኒክ እንትናቸውን የዘራቸውን ከናሽናል ዩኒቲ ያን ነገር ሊያስቀድሙ ይችላሉ መሪዎቻችን። እንደዛ ይሄ ነገር ደግሞ ከዚህ በፊት አይተናል እና ወሳኝ ነው። በተለይ አመራር ላይ ያሉ ሰዎች አእምሯቸው ራሽናል ብሬናቸውን የመጠቀሙ በጣም ወሳኝ ነው። ስሜት ከስሜት አንጎል ነፃ የሆነ መጠቀም ያ እንግዲህ ትልቅ አድቫንቴጅ አለው። በእኔ በኩል እንግዲህ ይህን ይመስላል ያሬድ ያለኝ። የኢትዮጵያም ብሔራዊ ጥቅምን ለማስጠበቅ ከጥንት ጀምሮ አባቶች ወድቀዋል፣ ተዋድቀዋል፣ ሀገርን ሰርተው አስከብረው አልፈዋል። ለሀገር ራሳቸውን ሰውተዋል። ከሀገር በላይ ማንም የለም ብለው በዱርም በገደሉ አልፈዋል። አሁንም በተመሳሳይ እንዳሉ ቢታመንም ጥቅማችንን በዘላቂነት ለማስጠበቅ ግን ለምን ተሳነን የሚሉ ጥያቄዎችም አብረው ይነሳሉ። በጣም ጥሩ ጥያቄ ነው። ለምንድነው የተሳነን? ይሄ በደንብ ካልሰራ ካፕቴኑ በደንብ ካልሰራ ማመዛዘን ግራ ቀኝ በጣም እኮ ሲምፕል የሆነ ነገር ነው። ለነዚህ አይነት ጥያቄዎች ለመመለስ ሲምፕል ነው። ካፕቴናችን በደንብ ግራ ቀኝ በደንብ ማመዛዘን ካልቻለ ያ ነገር እንደ ሀገር በደንብ ዴቨሎፕ ካላደረግ ነው እንደገና ደግሞ በሀገራችን አሁን ለምሳሌ ስሜት በጣም የበላይ ነው። በቃ በስሜት ሰክረናል እኮ ምንም አይነት ተረጋግተን ይሄን ራሽናል ብሬናችን ካፕቴናችን ተጠቅመን የሰውን ችግር ሰምተን ግራ ቀኝ ይሄ ነውና ሁሉም ሰው በስሜት እኔ ብዙ ጊዜ ሄጄ በቴሌቪዥን በምንም ማስተምር በስሜት በጣም ሰክረናል። ስሜታዊ አንጎላችን
ዶሚኔት አድርጎናል። ረጋ ብለን ራሽናል ብሬናችን እንደ ሀገር ዴቨሎፕ እናደርግ። እንደገና ደግሞ ጂፒኤስ ውስጥ ጥሩ ቫልዩ መልካም ነገርን እናስቀምጥ። እንደ ሀገርን ቅድሚያ እንስጥ። ሀገር ከዘር ከምን ከፖለቲካ ወይም ከመንግስት በላይ ነው የሚለው ነገር ቫልዩ ማድረግ መቻል አለ። እኔ ከዛ አንፃር ነው ማለት ያንዱ ብሔራዊ ጥቅም ለሌላው ብሔራዊ ስጋት የሚሆንበት አጋጣሚ ደግሞ አለ። ለምሳሌም ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ብሔራዊ ጥቅም ነው፣ ዘላቂ የሚባል ጥቅም። ግብጽ በአንጻሩ ጥቅሜን ይጎዳል በሚል ለበርካታ ዓመታት በኢትዮጵያ ላይ ዘመቻዎችን ከፍታ መንቀሳቀሷ ይታወሳል። ነገር ግን ያንዱ ብሔራዊ ጥቅም ለሌላው ብሔራዊ ስጋት አይሆንም ወይ የሚሉ ወገኖችም እንዳሉ ይታወቃልና እኔ በዚህ በእንትን አልስማማም። የግብጽን የሚጎዳ ነገር አይደለም፣ ግብጽን በሚጠቅም መንገድ ነው። ምክንያቱም እኛ ካልተጠቀምንበት ከኛ ጋር ነው ውሃው የሚሄደው። እነሱን ለመጥቀም እኛ ሙሉ በሙሉ እንትን አሁን እኮ ኢትዮጵያ በተቻለ መጠን እኔ እስከሚገባኝ ድረስ ያ ውሃ እኮ ተመልሶ ይሄዳል። ሃይድሮ ውስጥ ነው የሰራሁት ያጠናሁት እና ያ ውሃ ለምንድን ነው የገደብነው? ተርባይኑን እንዲያሽከረክርልን አሽከርክሮ ያ ውሃ ይሄዳል። እንትን ማለት አንችልም። ስለዚህ እስካሁን ድረስ ውሃውን መጠቀም ይችላሉ። የሚቀርባቸው ነገር ምናልባት አፈሩ ሊሆን ይችላል። ስለዚህ ይኔ የኢትዮጵያ የራሷንም ኢንተረስት ጠብቃ የግብጽንም ኢንተረስት አለካችም ነው የምለው። ያሬድ እገነዘባለሁ እሱን። አሁን በኢትዮጵያ ውስጥ ያለውን ነገር በራሳችን አውድ ስናየው አንዳንድ ጊዜ ግድቡ እንኳን ሲጀመር ምሳሌን ያነሳው ማነሳለ ሲጀመሩ እኮ ብዙ ሰዎች የተቃረኑ ሰዎች እንደነበሩና አቃረን ኢትዮጵያኖችም ሆነው ይሄ ግድብ በፍጹም ለኢትዮጵያ የሚጠቅም አይደለም፣ ሊሰራም አይገባም፣ ጭራሹኑ እንደዚህ አይነት ሁኔታዎች ሁሉ የተፈጠሩበት ሁኔታ ነበረ። ይሄ ብሔራዊ ጥቅማችን ነው። ለምንድነው ሰዎች እንደዚህ አንዳንድ ጊዜ ሲጠሉት የነበሩት መልሰው ደግሞ ግድቡ አሁን ትልቅ ነው እንዲህ ጭንቅላታችን እንዴት ነው የሚቀያየረው? እኔ በጣም ጥሩ እኮ ግድቡ እንቶ ምናልባት የዓመታት ወደኋላ ይሆናል። ኮሪደር ልማት አለ አይደለም? ኮሪደር ልማት በፍጹም መሆን የለበትም አይገባም ምናምን ብለው በጣም ብዙ ነገሮች የሚጨቃጨቁ ሰዎች አሉ። አሁን ይገባል አይገባል ሳይሆን እነዚህ ሰዎች ከተወሰነ ዓመት በኋላ ይሄ ነገር እኮ ልክ ነው ይጠቅማል ምናምን ብለው እንትን ሊሉ ይችላል። አንደርስታንድ አታደርግም። አሁን ምን መሰለህ የዘር አለ፣ የፖለቲካ አለ፣ የጥላቻ ነገር አለ። እነዚህ ነገሮች ይሄንን ራሽናል ብሬንን በአግባቡ እንድታይ አሳዩ፣ ብሎክ ይደረጋሉ። ያሬድና ሲምፕል እኮ ነው። ይሄ ነገር መስራት ካልቻለ በድማት ይሄ መነጽር በደንብ እንትን ካላለ ማየት አልችልም አይደለም ያሬድ። ሲምፕል አዛት እኮ እዚህ ላይ አሁን ቆሻሻ ደመናዊ ጉም ምናምን ካለበት በደንብ ማየት አልችልም። እና አሁን የነዛን ሰዎች በምንድን ነው እንግዲህ አለማወቅ አይደለም አውቀው ወይ የዘር ይሆናል ወይም ደግሞ ወይም ከመንግስት ጋር ያላቸው ጥላቻ ይሆናል። በተለያየ ምክንያት ያ ነገር ብሎክድ ይሆናል። አሁን የዚህ ጊዜ ይሄ ስሜታዊ አንጎላችን ብሎክ ያደርግና ራሽናል ብሬናችን ራሽናላይዝ ማድረግ የሚወስደው ስሜታዊ የሆነ ነገር ጥላቻ ጀስት በዛ አይነት እንደገና ደግሞ ፕሮፓጋንዳም ጀኒዩንሊ ፕሮፓጋንዳም ተነግሮ ይሄ ነገር አግባብ አይደለም ለሀገሪቷ የጠቅሙን ገንዘብ ፕራዮሪቲ ሲያይሰጠው ይሄ እንዲሆን አለበት ብሎ ሰዎች ብሬን ዋሽ ከተደረጉ ልክ አይደለም ብለው ግድቡንም ልማቱንም ሊቃወሙ ይችላሉ። እና at the end of the day ይሄ ነገር ፕሮፐር ከሰራ ፕሮፐር ማየት ይችላል። እኛ ሀገር ላይ ዲፋይንድ የሆነ ብሔራዊ ጥቅም አለ። ብዙ ለማየት ፈልጌ ነበር። ለምሳሌ ሀገሮች ቀይ መስመር ይላል። በቃ የቀይ መስመራችን አናልፈውም የሚባል ነገር ላይ እንዴት ነው የምታየው? ቀይ መስመር ያው ድንበር ጉዳይ አለ። ለምሳሌ ህዳሴ ላይ ማንም ሰው እኛ እንዲነግረን አንፈልግም አይደል? አሜሪካ ምንም ማንም በዛ ላይ የራሳችን የሆነ እንትን አለን እና ቀይ መስመር ምንላቸው በጣም ብዙ ነገሮች አሉ። ማንም በኢትዮጵያ ውስጥ ገብቶ እንዲወስንልን አንፈልግም። ማንም ደግሞ ለምሳሌ ትግራይ እንደዚህ ነው ኤርትራ እንዲመሆን አለበት እንዲማረግ አለባችሁ ምናምን ዛሬ እኛ በራሳችን ነው የምንወስነው ነው። ሁሉም ሰው የራሱ እንደሀገሩ የራሱ የሆነ ቀይ መስመር አለ። አንተ እኮ አሁን ራስህ ቤትም ላይ ቀይ መስመር አለ። ማንም ሰው ቤት መጥቶ እንደፈለገው መሆን አይችልም። ስለዚህ ገደብ አለው። ከዛ ከበሩ አልፍም አለቀ። እንደዛ ነው ማየው ያሬድ። ስለዚህ የጭንቅላት ጉዳይ ነው። እኔ እንደዛ ነው ማየው። that's why ቶፒክ የወሰድኩት ያን ነገር በዛ ስለማየው ምንም ነገር ብጠይቀኝ ያሬድ እኔ ማየው ከዛ አንፃር ነው። የፈለገው ነገር ምናምን ይመጣ ምክንያቱም በቃ ይሄ እኮ ነው ያለን ይሄን እኮ ይዘን የመጣ ነው እና
ሁሉንም ነገር እና አሁን የተለያየ ነገር ትንተና የተለያየ ነገር ቶፒክ ብትሰጠኝ ሁሉም ነገር ከዛ አንፃር የትኛው አንጎል ለምሳሌ ሰው ተነስቶ ይገላል አንድ ሰው ያጠፋል ይገላል ይሄ ጨካኝ ይሄ ምናምን ያው መታው ነው ቴሌቪዥን አሜሪካን ሀገር ሚቲንግ ተነስቶ ሰው እንትን ይላል እኔ የምለው እንትኑ ነው የትኛው አንጎል አሁን እዚህ ራዳሩ ጋር የሆነ ነገር ቲዩመር አለ የሆነ ነገር ብዙ ጊዜ እንደዛ አይነት ነገር ያጋጥማልና ይሄ በዛ ሰዓት ብሎክድ ሆኗል ስሜት ራዳሩ ዶሚኔት አድርጎ ይሄኛው አንጎል ክፍል ብሎክድ ይሆናል እንዴት መሰለህ አንድ አንጎል ክፍል በሚሰራበት ጊዜ ብለድ ይፈልጋል ኦክሲጅን ይፈልጋል ኦክሲጅን ደግሞ ትራንስፖርት የሚደረገው ብለድ ይሄ ስሜት አንጎላችን የሚያስበው አንጎል 5 ጊዜ ያህል ነው የሚበልጠው እና ስንናደር ወይም ስንበሳጭ አንድ ነገር ለማድረግ ይሄ ኮምፕሊትሊ ብሎክድ ይሆንና ይሄ የበላዩን ይዛል የዛን ጊዜ ሰው እንገላለን እናጠፋለን ግን ከተወሰነ ደቂቃ በኋላ ያ ነገር ካለፈ በኋላ መጸጸት ይመጣል ይቅርታ መጠየቅ ይመጣል ምክንያቱም በዛ ሰዓት ይሄ ነገር አንጎላችን ትብሏልና ስሜት በጣም መጥፎ ነገር ነው እና በስሜት ብዙ ነገር ሰው ልታጠፋ መጥፎ ውሳኔ ልትወስን ትችላለህ ነገር ግን ለዛም ዘዴ አለው እንደዚህ ስሜታዊ በምትሆንበት ጊዜ 2-3 ደቂቃ 2-3 ጊዜ ብትተነፍስ ልትገለው የነበረው ነው መጥፎ ነገር ውሳኔ ልትወስነው ነው ትላለህ ምክንያቱም አሁን ያን ኦክሲጅን በደም አእምሮ ውስጥ ሲገባ ይሄ ራሽናል ብሬን መጥፎ ነገር ከትንካ ማለት ነው እና ኤቭሪቲንግ እዚህ ውስጥ ነው ያለው ያለው አንዳንድ ጊዜ እኮ በተለምዶ ምንናገረው ነገር አለ ጭንቅላቱ ምን ነክቶታል ማንኛውም ውሳኔ ሲወሰን ጥፋትም ሲፈጸም አንዳንዴ ጭንቅላታችን ዞሮብናል እንላለን ሁሉ ነገር ከጭንቅላት ነው የሚያዘው በተለምዶም ቢሆን ሪያሊቲው እሱ እኮ ነው ጭንቅላታችን ነው እየመራን ያለው ነገር አንዳንድ ጸሐፊዎች የሚጽፉትን አይተህ ከሆነ ጦርነት የሚጀምረው በጭንቅላት ውስጥ ነው ይላል እኔ መፈክር እንደው ጦርነትም ሰላም የሚጀምረው ጦርነት ለነገሩ የዩኔስኮ ቻርተር ነው ጦርነት የሚጀምረው በሰው ልጅ ጭንቅላት ውስጥ ነው መፍትሄም ያለው ሰው ልጅ ጭንቅላት ማለት ምን መሰለህ ጦርነት የሚጀምረው የስሜት አንጎል ራዳራችን ያ በጣም ዶሚኔት ሲያደርግ በዛ ውስጥ ነው ነገር ግን በአንጻሩ ደግሞ የሰውን ችግር ያንተን ያሬድን ችግር እንደራሴ የማይበት የተወሰኑ ክፍሎች አሉ ኢንሱላና ሚረር ኒውሮኖች ያንተ ችግር እንደራሴ የማይበትም የአንጎል ክፍል አለ አሁን ምንድነው ሰዎችን የስሜት አንጎል ብዙ ጊዜ በዚህ በትራውማ በመናም በተለያዩ ነገሮች ላይ ኢትዮጵያ ውስጥ ሰርቻለሁ ከችግር አንፃር እንዴት አድርገን የሰዎችን ችግር የስሜት አንጎላችን አብረደን ቂም በቀሉን ትተን እንዴት አድርገን ኤምፓቲ ርራይ ምን ለአንጎል ክፍላችን አለ እሱ እንዴት አድርገን ዴቨሎፕ ብናረግ የተሻለች ኢትዮጵያን ማድረግ እንችላለን እንደው ለኢትዮጵያውያንም ለትውልደ ኢትዮጵያውያን ውጭ ሀገር ለሚኖሩት ሰዎች እስቲ መልእክትህን ታስተላልፍና ብንቋጨው የኔ መልእክት አንድ ነው ይሄን ራዳራችንን ትንሽ ከስሜት በጣም መውጣት አለብን እርግጥ የሰው ልጅ ያለ ስሜት እንትን አይልም ፍቅርም ማዘንም መደሰትም ስሜት ነው ነገር ግን ይሄ ስሜት አንጎላችን የሰው ነገር አንሰማም ሰዎችን ችግር በፍጹም እንትን ማለት አንፈልግም እኔ ብቻ ነኝ እውነት እና ነገሮችን የምናይበት መንገድ በስሜት ነውና ይሄን ራሽናል ብሬናችንን ረጋ ብለን እንደ ሰው አስበን ሁሉንም ነገር መፍታት እንችላለን በኃይል ወይም በእንትን ሳይሆን በስሜት አንጎል ሳይሆን ይሄን ራሽናል ብሬናችን ተጠቅመን ረጋ ብለን ከስሜት ነፃ የሆነ ራሽናል የሆነ ነገር ብናረግ ችግሮቻችንን እንፈታለን በጋራ አብሮን በሰላም እንኖራለን የኔ መልእክት ያ ነው